የዛሬ 3 ቀን አንድ ቪዲዮ ሰርቼ ነበረ። ይህም ቪዲዮ በሐዋሳ እንዲሁም አዲስ አበባ፣ ጅማ፣ ወላይታ ሶዶ፣ አርባ ምንጭ፣ ድላና በመሳሰሉት በሀገራችን ትላልቅ ከተሞች ላይ የባዕድ ነገር የተቀላቀለበትን እንጀራ የሚሸጡ ግለሰቦች መጠናቸው እጅግ በጣም እየጨመረ እንደሆነና እንዲሁም ደግሞ ሙሉ ግቢ ተከራይቶ እየሰሩ እንጀራ ለህብረተሰቡ ምንነቱ ከማይታወቅ ነገር እንጀራ እየጋገሩ የሚሸጡ ግለሰቦች መበራከታቸውን ቀደም ብዬ በዚህ ጉዳይ ላይ ቪዲዮ ሰርቼ ነበረ። በዚህም እንዲሁም የአካባቢው አስተዳደር የሚመለከተው የመንግስት አካላት እርምጃ እንዲወስዱ ጠቆም አድርጌ ማለፌ ይታወቃል። በዚሁ መሰረት እስቲ የሐዋሳ ከተማ አስተዳደር የወሰደው አንድ እጅግ በጣም ደስ የሚል እርምጃ አለ። ቀጥታ ዜናውን እንዲህ አነብላችኋለሁ። ጤፍን ከባዕድ ነገር ጋር ቀላቅለው እንጀራ ለገበያ ሲያቀርቡ የነበሩ 84 ግለሰቦች በቁጥጥር ስር ዋሉ ይላል ዘገባው። በሐዋሳ ከተማ አስተዳደር ጤፍን ከባዕድ ነገር ጋር ቀላቅለው እንጀራ ጋግሮል ለገበያ የሚያቀርቡ 84 ግለሰቦች በቁጥጥር ስር መዋላቸውን የአስተዳደሩ ፖሊስ መምሪያ አስታወቀ። የመምሪያው ኃላፊ ኮማንደር መልካሙ አየለ እንደገለጹት በዋናነት በታቦር በቱላና ዳቶ ክፍለ ከተሞች ከዚህ ጋር በተያያዘ በ30 ቤቶች በተደረገ ድንገተኛ ፍተሻ ለጋገራ የተዘጋጀ ሊጥና ዱቄት ከተለያዩ ባዕድ ቁሳቁሶች ጋር ተይዟል። ግለሰቦቹ ፈቃድ ሳይሰጣቸው በማህበር ራሳቸውን አደራጅቶ ወደ ስራ እንደገቡና ጤፍን ከባዕድ ነገር ጋር በመቀላቀል በህገወጥ መንገድ እንጀራ ጋግረው ለሆቴሎች ሲያቀርቡ እንደቆዩም ለኢዜአ ተናግሯል። የሲዳማ ክልል ጤና ነክ አገልግሎት ግብዓት ጥበቃና ቁጥጥር ባለስልጣን ዋና ዳይሬክተር ቡርሶ ቡላሾ በበኩላቸው ከተያዙት ግብዓቶች ውስጥ ለምርመራ ከተላኩ 7 ናሙናዎች 5ቱ በሰው ጤና ላይ ጉዳት የሚያስከትሉ ንጥረ ነገሮች እንደተገኘባቸው ተረጋግጧል ሲል እንግዲህ ኢቢሲ የዘገበው መረጃ ያመለክታል። እንግዲህ አንድ ነገር ከባዕድ ነገር ጋር ተቀላቅሏል ለማለት በእርግጥ እንዲሁ በቀላሉ መወሰን አንችልም። ይህንን የሚመረምረው አካል አለ። በላብራቶሪ ፍተሻ ይደረጋል። ላብራቶሪ ፍተሻ ከተደረገ በኋላ ለምሳሌ እንጀራ ብለን የምንበላው ነገር እንጀራ አይደለም ወይ ጤፍ ካልሆነ ኖርማሊ ከዛ ውጭ ያለ ነገር ባዕድ ነገር ነው ተብሎ ነው የሚጠቀሰውና እንግዲህ ከ7 ናሙናዎች አምስቱ በሰው ጤና ላይ ጉዳት የሚያደርሱ እንደሆነ ነው የተገለጸው። ይህም እጅግ በጣም አደገኛ አካሄድ ነውና ለህብረተሰቡ ጤና በፍጹም ምንም ግድ የማይላቸው ገንዘብ ብቻ የሚመለከቱ ወገኖች እየበዙ መምጣታቸው እጅግ በጣም አሳሳቢ ሆኗል። ይህንን አሁንም በሐዋሳ ላይ ብቻ ሳይገደብ አዲስ አበባ ላይ በተለይ እንዲሁም ወላይታ ሶዶ፣ አርባ ምንጭ በደቡብ አካባቢ ላይ ጂንካ እንዲሁም አሁንም ተጨማሪ ሐዋሳ አካባቢ ላይ ተደብቆ በተመሳሳይ ስራ ላይ የተሰማሩ ህገወጥ ስራ ላይ የተሰማሩ አካላቶች ስላሉ መንግስት ይህንን የህግ የበላይነትን የማስከበር እርምጃ አጠናክሮ ሊቀጥል ይገባል እያልኩኝ ቀደም ብዬ የሰራሁትን ቪዲዮ እነሆ ልጋብዛችሁ። በቀጣይ ቪዲዮ እንገናኛለን። መልካም ቆይታ። ከሰሞኑ ከተለያዩ አቅጣጫዎች የሚደርሱኝ መረጃዎች እጅግ በጣም አስደንጋጭ ናቸው። በተለይም በሀገራችን ትላልቅ ከተሞች ለአብነት አዲስ አበባ ዋና ከተማ እንግዲህ የኢትዮጵያ ዋና ከተማን ጨምሮ ሐዋሳ፣ አዳማ እንዲሁም ወላይታ ሶዶ፣ አርባ ምንጭ፣ ጅማ እና በመሳሰሉት ከተሞች ላይ የሚፈጸመው ወይም ደግሞ እየተሰራ የሚገኘው ህገወጥ ተግባር በአንዳንድ አካላቶች እየተጋለጠ ይገኛል። ከነዚህ መካከል ሸማቹን በማታለል በመሸወድ እንዲሁም ደግሞ ከዋናው ምርት ሳይሆን ከሌላ ከባዕድ ነገር አቀላቅለው እንጀራ ጋግሮ ስለሚሸጡ ሰዎች የደረሰን መረጃ እጅግ በጣም የሚያሳዝንና እነኚህ ሰዎች ለሰው ልጅ ምንም አይነት ደንታ የሌላቸው ለሰው ልጅ ጤና ምንም ደንታ የሌላቸው ግለሰቦች ሀላፊነት የጎደላቸው ግለሰቦች የሚሰሩት ሴራ እጅግ በጣም በሀገራችን ማህበረሰቦች ላይ
ከፍተኛ የጤና ችግር እያደረሰ እንደሆነ አንዳንድ ወገኖች የሚጠቁሙኝ ወይም ደግሞ ያደረሱኝ መረጃ ያመላክታል። እነዚህ ወገኖች ምንድነው የሚያደርጉት? ሙሉ ግቢ ይከራያሉ። ሙሉ ግቢ ከተከራዩ በኋላ ምንነቱ የማይታወቅ ዱቄት ያመጡና ያቦካሉ። አቦክቶ እንግዲህ እርሾ ምናምን ጨማምሮ እንጀራ ነው ብሎ ለሆቴሎች፣ ለካፍቴሪያዎች፣ ለሱቆች እና ለሌሎች ለተለያዩ ግለሰቦች ያከፋፍላሉ። ተቀጥሮ የሚሰሩት ከሰሜን አካባቢ በተለይም ከአማራ ክልል አካባቢ የመጡ ሰዎች ናቸው። እና እነዚህ ሶሪ እንግዲህ ክልሉን ሜንሽን ለማድረግ ይቅርታ፣ ግን አካባቢውን ስፔሲፊካሊ መናገር ስላለብኝ ነው። እና ከዛ አካባቢ የመጡ ሰዎች ናቸው። ኖርማሊ የሚቀጠሩ ሰዎችም ከዛ አካባቢ የመጡ ሰዎች ብቻ ናቸው። እናም ለምንድነው ሲባል ሚስጥር እንዳይወጣ ሌሎች ሰዎችን ከቀጠርን ሚስጥር ይወጣል በሚል በተዳፈነ መንገድ ያንን ከባዕድ ነገር ጋር እንደውም ሙሉ በሙሉ ማለት ይቻላል ባዕድ ነገርን ጋግሮ እንጀራ ነው ብሎ ለህብረተሰቡ ሲያከፋፍሉ እየተደረሰባቸው ይገኛል። ፖሊስ በርካታ ቦታዎች ላይ እንግዲህ በፖሊስና ህብረተሰብ ፕሮግራም ላይ አይታችሁ ሊሆን ይችላል። በሌላም በተለያዩ ሶሻል ሚዲያዎች ላይ ተመልክታችሁ ሊሆን ይችላል። ፖሊስ በርካታ ሮቶ የሞሉ እርሾችን ወይም ደግሞ በጣም ለእንጀራ ነው ተብሎ የተዘጋጁ ሊጦችን ሲደፋ እንግዲህ የተመለከታችሁ ይመስለኛል። ይህ ችግር አሁንም አልተቀረፈም። አሁንም በድብቅ በተለያዩ አካባቢዎች ላይ እየሰሩ የሚገኙ ግለሰቦች አሉ። ሙሉ ግቢ ተከራይተው ነው ሙሉ ማንም አይጠጋም ማንም አይገባም ከእነሱ በስተቀር። ከዛ መብራት ጋር በተያያዘም ደግሞ መብራትን ቀጥታ ከኢትዮ ማለትም ከኤልፓ የመጣውን መስመር ከቆጣሪ ሳይሆን ቀጥታ በመውሰድ ማንም ሳያውቅ ህገወጥ ስራቸውን ይሰራሉ። እንግዲህ ያንን በማድረግ ከዛ ባሻገር በመንግስትና በህዝብ ንብረት ላይ ጉዳት ከማድረስ ባሻገር በህብረተሰቡ ጤና ላይ ከፍተኛ ጉዳት የሚያደርሱ እንጀራዎችን ለህብረተሰቡ እያከፋፈሉ ይገኛሉ። አሁን እንግዲህ በተለይም እነ ሀዋሳ የመሳሰሉት እነ አዲስ አበባ የመሳሰሉት እና ከተሞች ቀድሞ የነቁ መረጃ ያገኙ የተለያዩ ክልል ከተማ ላይ ያሉ ፖሊሶች በዚህ ዙሪያ ላይ እርምጃ እየወሰዱ ነው። ነገር ግን አሁንም በተለያዩ ከተሞች እነ አርባ ምንጭ፣ ዲላ፣ ወላይታ ሶዶ እንዲሁም አዳማ ምናምን በመሳሰሉት በጣም በድብቅ እየሰሩ ይገኛሉ። እና እነኚህ ግለሰቦች እንግዲህ የሚፈጽሙት ድርጊት አንደኛ በሸማቾች ጥበቃ የወጣ አዋጅ አለ። በዚህ ህግ መሰረት እነኚህ ሰዎች በፍጹም የሚሰሩት ስራ ህገወጥ ነው። ኢቭን እስቲ ይሄንን በተመለከተ የሸማቾች ጥበቃ አዋጅ ምንድነው የሚለው 8/13/2006 በዚህ ዙሪያ ላይ ምንድነው? እንዲሁም ደግሞ የሚያስከትለው ጉዳትስ ምንድነው? የሚያስከትለው ተጠያቂነትስ ምንድነው? የሚለውን በአንቀጽ 22 ንዑስ አንቀጽ 10 ላይ እንዲህ ይነበባል። ለሰው ጤናና ደህንነት አደገኛ የሆነ ምንጩ ያልታወቀ የጥራት ደረጃው የወረደ የተመረዘ የአገልግሎት ጊዜ ያለፈ ወይም ከባዕድ ነገሮች ጋር የተደባለቀ የንግድ ዕቃን ለሽያጭ ማቅረብ ወይም መሸጥ የተከለከለ ነው ይላል። የተከለከለ ነው። ይህንን ሲያደርጉ የተያዙ ግለሰቦች በወንጀል ይጠየቃሉ። ይሄ አዋጅ በመጨረሻ ላይም የሚያስቀምጠው በዚህ ስራ ላይ የተሰማሩ ወገኖች የሚቀጡት ቅጣት አለ። ኖርማሊ ማለት ነው። በመደበኛ ወንጀል ህግም በዚህኛው ላይ የሚቀጡት ቅጣት አለ። በዚህ ስራ ላይ የተሰማሩ ወገኖች በገንዘብም በቅጣትም በእስራት ቅጣትም የሚቀጡበት ሁኔታ አለ። ሶ ዛት አሁን ምንድነው ማድረግ ያለብን? እያንዳንዱ ሰው ኢቭን ይሄ በዚህና በሌሎች መንገዶች ለማህበረሰቡ ተደራሽ ለማድረግ ሙሉ ግቢ ስታከራዩ ተከራዮችስ እነማን ናቸው? እንዲሁም የሚሰሩት ስራ ምንድነው? የሚለውን በማሰብ ነው እንጂ ብዙ ብር ስለከፈሉ ወይም ደግሞ እናንተ ያላችሁትን ብር ከፍሎ እነኛ ሰዎች ስለገቡ ህጋዊ ስራ ይሰራሉ ብሎ ማሰብ ይከብዳል። እንጀራ
እንግዲህ እኛ የምናውቀው እናቶች ወይም ደግሞ ኖርማሊ ከጤፍ የሚወጣ ከጤፍ የሚሰራ እንጀራ ነው የምናውቀው ማለት ነው። ግን ከጤፍ ውጪ ያለው ነገር ለምሳሌ አንድ እንጀራ በአሁኑ ሰዓት 20 ብር ነው 25 ብር ነው። ያንን 25 ብር የምንከፍለው ጤፍ ነው ብለን አስበን ነው እንጂ ሌሎች ነገሮች የተቀላቀሉበት ነው ብለን አይደለም። እንደዛ ከሆነ ዋጋው መቀነስ አለበት ነው። ዋጋው መቀነስ አለበት። ከዛ ውጪ ደግሞ ኢቭን ለጤናችን አደገኛ የሆኑ ንጥረ ነገሮችን በማቀላቀል እጅግ በጣም በሚያሳዝን ሀላፊነት በጎደለው መንገድ ያንን በማድረግ የህብረተሰቡን ጤና በማወክ ላይ ይገኛሉ። በአሁኑ ሰዓት በርካታ ሰዎች በከተማም እንዲሁም በከተማ አካባቢ ያሉ ማህበረሰቦች ያንን እንጀራ በሉ ማለት ፔንት ነው የሚነቅሉት። ያንን እንጀራ ከበሉ ኖርማሊ ጨጓራቸው ይላጣል። ስለዚህ በአሁኑ ሰዓት እንግዲህ የዛ የጤና ባለሙያ ባልሆንም ለካንሰር እና ለጨጓራ እንዲሁም ለሌሎች ህመሞች መነሻ የሚሆነው ተገቢ ያልሆነ አመጋገብ ነው። እንዲሁም ደግሞ ለጤናችን አደገኛ የሆኑ ነገሮችን በአንድ ላይ አቀላቅሎ በመሸጥ በምንጠቀምበት ጊዜ ይህ ችግር ሊደርሰን ይችላል። ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ የምለውም ብሂል እዚሁ ላይ ለመጠቀም እወዳለሁ። ኤኒዌይስ ግን ማናችሁም ይህንን ቲክቶክ ይህንን ቪዲዮ የምትመለከቱ ወገኖች ካላችሁ መረጃውን ሌሎች እንድታዳርሱ ነው በአክብሮት የምጠይቀው። በጣም ብዙ ሰው እየተጠቃበት ብዙ ሰው እየተጎዳበት ብዙ ሰው ለተለያየ በሽታ እየተዳረገበት ስለሆነ በተቻለ መጠን ይህንን ለመቀነስ እያንዳንዳችሁ ይህንን ቪዲዮ የተመለከታችሁ እነኛ አይነት ግለሰቦች ከላይ የተጠቀሱት የጠቀስኳቸው አይነት ባህሪ ያላቸው ወይም ደግሞ ሙሉ ግቢ የሚከራዩ እንዲሁ ደግሞ እንጀራ ጋግሮ የሚያከፋፍሉ በሞተር በመኪና በተለያየ መንገድ በጣም ነው በሚገርም ሁኔታ ነው ቢዝነስ የሚሰሩት። ቢዝነስ መስራት ችግር የለውም። ግን መስራት ያለባቸው ጤናማ በሆነ መንገድ ምንም ነገር ጋር ባዕድ ነገር ጋር ያልተቀላቀለበት እንዲሁም በአዋጅ ላይ የተፈቀዱ ለህብረተሰቡ ጤና አስፈላጊ ናቸው የምለውን ነው መሸጥ ያለባቸው። ስለዚህ ያ ማትረፍ ምናምን ችግር የለም። ግን ሲያተርፉ እነኛ ነገሮች እንደዚህ የህብረተሰቡ ጤና ሞር ታሳቢ መደረግ አለበት። ይህ ካልሆነ እጅግ በጣም አስቸጋሪ ነው። እና ኖርማሊ አሁን ላይ ገንዘብ ብቻ በመመልከት ከእኔ በኋላ ሰርዶ አይብቀል ብላለች እንደሚባለው አህያዋ ሶ ዛት ሰዎቹ እኔ ገንዘብ ላገኝ እንጂ ለምን ኢትዮጵያ ህዝብ ሞቶ አያልቅም የሚል ኢረስፖንሲብል ዜጋ እየመጣ ስለሆነ ይህንን ደግሞ የምንከላከለው በጋራ ነው። እና መንግስትም ባለበት ሀገር ላይ መንግስትም ተገቢው የእርምት እርምጃዎችን እንዲሁም ደግሞ በዚህ ዙሪያ ላይ የተደራጀው መስሪያ ቤቶች አሉ። የኢትዮጵያ ጥራትና ደረጃዎች ባለስልጣን የሚባለው ይህም አካል ይህንን ጉዳይ መከታተል አለበት። የንግድ እና ሸማቾች ጥበቃ ባለስልጣናት አለ። ይህን ጉዳይ መመልከት እና መከታተል አለበት። እንዲሁም ንግድ ሚኒስተር አለ። ይህን መከታተል አለበት። ፖሊስ ይህን መከታተል አለበት። ፍትህ ሚኒስተር ይህን መከታተል አለበት። ሌሎችም ጉዳዩ የሚመለከታቸው አካላቶች በዚህ ተሳትፎ በማድረግ የህብረተሰቡን ጤና እንድታደጉ ስል በአክብሮት እጠይቃለሁ። መልካም ቆይታ። ሀገራችን ኢትዮጵያን ፈጣሪ ይባርካት።